በመዲናዋ አዲስ አበባ ሴቲንጉን አድርጎ አንድ ወጣት ጓደኞቹን አትመጡም እንደ እያለ በስልክ ሲናደድባቸው እነሱ መጣን እያሉ ሲያባብሉት እያሳየን ፊልሙ ይጀምራል። ጓደኞቹ የሚገኙት የእሱ እናት ቤት ሲሆን የልጁ እናትም ጓደኞቹን ምግብ ብሉ እያለች ስትንከባከባቸው እናያለን። በድንገት ግን አንዲት ሴት እሱ ወዳለበት ቤት ገባና እሱን ማሻሸት ትጀምራለች። እሱ ግን በነገሩ በመደናገጥና ባለመፈለግ እዛው ጥሏት ወጥቶ ወደ እናቱ ወደ ጓደኞቹ ይሄዳል። እንደደረሰም አፉ እየተሳሰረ ሊያወራላቸው ይሞክራል። በሌላ በኩል አንድ አባት ልጁን ቁጥጥር ሲያበዛባት እንዲሁም ሌላ ሰውም እንዲከተላት ለማድረግ ሲሞክር ልጅት ግን አሁን እሷ የድሮዋ ትንሽ ልጅ እንዳልሆነችና ነገሮችን በራሷ ማድረግ እንደምትችል በመሰላቸት ትናገራለች። ሶስቱ ጓደኛሞች በፈርኒቸር ስራ ላይ ነው የሚገኙት። መተሳሰብ ያለበት ጥሩ ጓደኝነት አላቸው። የአንዱ ፍቅረኛ ግን ከጓደኞቹ ጋር ባለው ቅርርብ ደስተኛ እንዳልሆነች ብትነግረውም እሱ ግን ከጓደኞቹ ጋር ያለውን ፍቅርና መተሳሰብ ገልጾ እንድትረዳው ይነግራታል። በአንደኛው ቀንም ሴት መቅረብ ላይ ችግር ያለበትን አንዱን ጓደኛቸውን ሐኪም ቤት ባለሙያ ጋር ይወስዱታል። መጀመሪያ የመሰለው ሌላኛው ጓደኛቸውን አሞት ስለነበር ስለ ባህላዊ መድኃኒትና ሌላም ፈውስ እንዳለ ሲያወራ ነበር። ደርሱ ግን ለሱ ብለው እንደመጡና ያለበትን ችግር በባለሙያ መታየት እንዳለበት ነገሩት። እያቅማማና እየፈራም ቢሆን ከዶክተሯ ጋር አወሩ። ዶክተሯ ቀለል አርጋ አግባባችው። እሱም እያፈረ ተግባባት። በመጨረሻም ስልኳንና አድራሻዋን ሰጥታው በማንኛውም ሰዓት ሊያወራት እንደሚችል ገልጻለት ተለያዩ። ሶስቱም ጓደኞች በኋላ ላይ ምግብ እየበሉ ሳለ አንደኛው ጓደኛው የዶክተሯን ነገር በሌላ ትርጉሞ በቀልድ እያደረገ ከዶክተሯ ጋር እንደተዋደዱ አድርጎ ቀለደበት። እሱ ግን እንደዛ እንዳልሆነ ለማስረዳት ይሞክር ነበር። ቁም ነገረኛ የሚመስለው ምዕራፍ የሚባለው ጓደኛው ደግሞ ሕክምናው ላይ እንዲያተኩርና ሌላው ቀስ ብሎ እንደሚደርስ መከረው። ያቺ አባቷ ቁጥጥር የሚያበዛባት ሴትም አሁንም በአባቷ ቁጥጥር ስር እዛው ላይ ናት። ሶስቱ ጓደኛሞች የአንደኛው ጓደኛቸው አክስት ቤት ሄደው ምግብ እየበሉ ነው። እዛው አንድ የምትወዳቸውና የምትናፍቃቸው ልጅ አለች። እዛም ከመሃላቸው ምዕራፍ የተባለው ስልክ ለማውራት ወደ ውጭ ወደ መኪናው ይወጣል። በዚህ ጊዜ ነበር ከቤት የጠፋችው ማያ ከሚከተሏት ሰዎች ለማምለጥ የሱ መኪና ውስጥ ዘው ብላ አይገባችው። እሱም ብረት ይዞ ከመኪናው ወጥቶ ሰዎቹን ካባረራቸው በኋላ ወደ መኪናው ተመለሰ። ስለተፈጠረው ነገር ሲጠይቃትም ከዚህ እንዲወስዳት ስለተወተችው ተስማምቶ ይዟት ከአካባቢው ሄደ። በመንገዳቸውም አወሩ፣ ተዋወቁ፣ መግባባትም ቻሉ። ስለሱ የቀድሞ ፍቅረኛ፣ ስለ ፍቅር፣ ሌላም አወሩ። ብርድ ሲላቸው ጊዜም በማያ ጎትጓችነት ወዝወዝ ለማለት ናይት ክለብ ገቡ፣ ጨፍሩ፣ ተዝናኑ። ጓደኛ እንደሆኑም ተስማምተውና አምነው ነበር። በመጨረሻም ወደ እሱ ቤት ሄደው ስለሷ ቤተሰብ ታሪክ በሌላም ርዕስ አወሩ። በመጨረሻም እዛው አደረች። በጠዋት ግን ጓደኞቹ ወደ ምዕራፍ ቤት ሲመጡ ያልጠበቁት ነገር ተፈጥሮ ነበር። ፖሊሶች የምዕራፍን ቤት ከበው ይመለከታሉ። ወዲያውም ለምዕራፍ ይደውሉና ጉዱን ይነግሩታል። ምዕራፍም ነገሩን በመስኮት አይቶ ይደናገጥና ሄዶ ማያ ላይ ይጮህባታል። እሷ ግን ነገሩ ስለገባት ስልኩን ተቀብላ አባቷ ጋር ደህና እንደሆነች ደውላ ትነግረዋለች። ነገሩም በዚህ ይበርድና እሷም ምዕራፍን እየመጣ እንዲጠይቃት ነግራው ተሰናብታው ትሄዳለች። የምዕራፍ ጓደኞችም ወደ ቤቱ መጥተው ሲናደዱበትና ሲቆጡት ከቆዩ በኋላ ሁሉም ወደ የዕለት ኑራቸው ተመለሱ። ማያም ወደ እስር ቤቷ፣ እነ ምዕራፍም ወደ ስራቸው። አይናፋሩ ጓደኛቸውም ዶክተሯን በቀጠሮ ማግኘት ጀመረ። ምዕራፍ ግን ሐሳብና ናፍቆት ውስጥ ገባ። ማያም እንደዛው። አጭር ብትሆንም ያሳለፏት አንዲት ቀን በህይወታቸው ትልቅ ቦታ ኖራት። ተገናኝተውም አወሩ። ፍቅር እንደዚህ ቶሎ ይዛል ወይ እያሉም ተሳሳቁ። በተደጋጋሚ መገናኘት አብሮ ማሳለፉን ተያያዙት። ምዕራፍ ታዲያ በአንድ ምሽት ቤቱን በፍቅር ጌጥ አሽቆጥቁጦ ማያን ሲጠብቃት ማያ ሳትመጣ ጠፍታ ትቀራለች። እሱም ሐሳብ ውስጥ ይገባል። በአንደኛው ጓደኛቸው ሐሳብ አመንጭነትም የነማያ ቤት ሰርገው ለመግባት ያስባሉ። ነገር ግን እንዳሰቡት ሳይሆን ቀርቶ ሶስቱም ይያዛሉ። በዚህ መሃል ማያ ከአባቷ ጋር ጸብ ውስጥ ትገባለች። የውስጧን አውጥታም የምትፈልገውን ሰው ማፍቀርና አብራ መሆን እንደምትፈልግ ትናገራለች። እነ ምዕራፍም ተፈቱ። የማያ አባትም በስተመጨረሻ ማያ ያለችውን አምኖ ይቀበል። በዚህ ግን ከማያ ጠባቂዎች አንዱና ለማያ ቅርብ የሆነው ይናደዳል። በውስጡም ማያን ይፈልጋት ስለነበር በነገሩ ይናደዳል። የማያ አባትም ምዕራፍን አስጠርተው አወሩት። እሱን እንደወደዱት፣ ነገር ግን አንድ ሰው ለሀገር ቁልፍ የሆነ ሰነዳቸውን ዘርፎ እያስፈራራቸው እንደሆነ የሚፈልገው ማያን እንደሆነ ይነግሩታል። እሱም ታዲያ ባገኛት ትንሽ ፍንጭ ከጓደኞቹ ጋር ሆኖ ሰነዱን ያስመልሳል። ሰነዱም ሲከፈት የምርም ሰነድ ሳይሆን የልጄ ባል የሚል ሆኖ ተገኘ። በመጨረሻም አባት ይህን ሆን ብለው ያዘጋጁት ፈተና መሆኑን ገልጸው ልጃቸውን አሳልፈው ሰጡት። ያ ጠባቂ ግን በዚህ ብድግ ብሎ ማያ ላይ ሽጉጡን ደቀነ። ስሜቱንም ተናገረ። ሴት መቅረብ የሚፈራው የምዕራፍ ጓደኛም ዘሎ ሽጉጡን የደቀነውን ሰው ያዘውና ትከሻው ላይ ተጎድቶ እንደተረፈ ለጓደኝነትና ለፍቅር የሚከፈል መስዋዕትነትን እያሳየን ፊልሙ ያበቃል።